ማርቆስ ባላለሁኝ ከታፑ ፉድስ ነው የመጣሁኝ። የታፑ ፉድስ ቦርድ ቼርማን ነኝ። ያው ታፑ ፉድስ በኢትዮጵያ ዋና ምግቦች ትራዲሽናል ፉድስ ላይ ነው የሚሰራው። ኢቢኤን ጋር አብሬ በመስራቴና መቀላቀሌ በጣም ደስተኛ ነኝ። አመሰግናለሁ ስለጋበዛችሁኝ። ክርስቲያን ነጋዴ ብቻ ሳይሆን ማንኛውም ክርስቲያን ስራው ብቻ ሳይሆን ማንነቱም ከእግዚአብሔር የተቀበለው አደራ ነው። ይሄ ሰውነታችን የኛ አይደለም። ሰርተን የምናገኘው ብቻ ሳይሆን ሰውነታችን ራሱ ያደራ ከእግዚአብሔር የተቀበልነው ነው። ስለዚህ ባለቤትነቱን ለእግዚአብሔር ሰጥቶ እንደ ባለ አደራ መኖር ሲጀምር አንድ ሰው ይገላገላል። እኔ ባለቤት ነኝ ብሎ አይደክምም። ባለቤት አለው። በእኛ ላይ እግዚአብሔር አምላካችን ፈጣሪያችን ባለቤት ነው። በስራችንም ላይ እግዚአብሔር አምላካችን ባለቤት ነው። ይሄ ሲገባን ጥሩ ባለ አደራ ለመሆን ጸጋን እየጠየቅን እንኖራለን እንጂ እንደ ባለ አደራ እንደ ባለቤት አክት አናደርግም። እንደ ባለቤት አክት ስናደርግ ነው ችግር የሚፈጠረው። በተሰጠን ነገር ላይ በእጃችን ላይ እግዚአብሔር ባኖረው ነገር ላይ ባለ አደራ ነን እንጂ ባለቤት አይደለንም። ስለዚህ የቢዝነሳችን ባለቤት ማን ነው? እግዚአብሔር ነው። የህይወታችን ባለቤት ማን ነው? እግዚአብሔር ነው። ይሄ ሲገባን እባክህ እርዳኝ፣ ጸጋህን ስጠኝ፣ ጥሩ ባለ አደራ ልሁን፣ ከነትርፉ እማስረክብ ሰው አድርገኝ። ያ ሀኬተኛው ሰውዬ ታውቃለህ መጽሐፍ ቅዱስ ውስጥ የቀበረው ማለት ነው። መክሊት ተሰጥቶት የቀበረው ደግሞ መክሊት ተሰጥቷቸው አትርፎ ከነትርፎ ይሰጣሉ። አትርፎ የሰጡ ሰዎች ምንድን ያላቸው በዛ ምሳሌ ላይ ጌታ አንተ በጎ ታማኝ ባሪያ በጥቂቱ ታምናልና በብዙ ሾማለሁ ብሎ ወደ ጌታ ደስታ ግባ ነው ያለው። አብዝቶ ነው ይሄ የተሰጠን። እንግዲህ ቢዝነስ ዩ ዋቴቨር ማንኛውም የምንሰራው ስራ ቢዝነስ ነው። ባይ ዘ ወይ ንግድ ስራ ብቻ አይደለም ቢዝነስ። ማንኛውም ስራ ኦኩፔሽናችን ቢዝነሳችን ነው፣ ከእግዚአብሔር የተቀበልነው። ስለዚህ ያ መክሊታችን ነው ማለት ነው። በዛ ሰርተን አትርፈን እንድናስረክብ ነው የተሰጠን እንደ አደራ ዕቃ። ምን ማድረግ አለበት? አንድ ክርስቲያን ጥሩ ባለ አደራ ሆኖ መገኘት አለበት። አትርፎ ለባለቤቱ የሚያስረክበው መኖር አለበት። ለዛ ደግሞ ልቡም እጁም አእምሮውን አቀናጅቶ ሰርቶ አትራፊ መሆን አለበት። ትርፉ ደግሞ ለአምላኩ ለእግዚአብሔር ነው የሚቀርበው እንጂ ለራሱ ሆርድ እንዲያደርግ አይደለም። አንድ ሰው እምነት አለኝ ያለ ስራ የማይሰራ ከሆነ የሱ እምነት ያዕቆብ ላይ እንደሚናገረው የሞተ ነው ይላል። ስለዚህ እምነት ያለው ሰው ተስቶ ይሰራል፣ ሰርቶ ውጤት ያመጣል። ስለዚህ ስራና እምነት የተለያዩ አይደሉም። የግድ መስራት አለብን። እግዚአብሔር የእጃችንን ስራ ነው የሚባርክልን። በዚህ በአዲስ ኪዳን እኔ ብዙም ስጦታ እግዚአብሔር በቃ የሰጠን አእምሮ ሰጥቶናል፣ እጅ ሰጥቶናል፣ እንድናስብ አድርጎናል። አስበን ተነስተን ወጥተን መስራት መቻል አለብን። የእጆችን ስራ ይባርካል ነው የሚለው መጽሐፍ። መስራት አለብን። አሁን 8 ሰዓት ራሱ እንሰራለን እንደ ኢትዮጵያውያን። እኔ ብዙ ጊዜ እናገራለሁ። ስልጠና ክፍል አለኝ አሁን ታፑ ፉድስ ላይ ሪሊ የባካችሁ እንስራ ነው። ፈረንጆች ነጮች ያደጉት ነጭ ስለሆኑ አይደለም፣ ብዙ ሰዓት ስለሚሰሩ 14 16 ሰዓት ነው የሚሰሩት። በየሺፍቱ ጆብ 1 ጆብ 2 ጆብ 3 ያሉ በየቦታው እየሄዱ ይሰራሉ። በተለይ ከተማ ውስጥ ብዙ ካልሰራ የከተማ ላሽ ማሸነፈት። እኛ ግን ሪሊ 8 ሰዓት እንሰራለን ወይ? ጥያቄ ይፈጥራል። ኢቭን ጥናት ተካሂዷል። ምን ያክል ፕሮዳክቲቭ የሆነ ስራ በዛ በተሰጠን 8 ሰዓት ሌበር ሎው እንግዲህ 8 ሰዓት ነው አንድ ሰራተኛ የሚሰራው። ምን ያህል እንሰራለን? በጣም ብዙ ስራችን ፕሮሰስ ኦሪየንትድ ነው እንጂ ፕሮዳክት ኦሪየንትድ አይደለም። አት ዘ ኤንድ ኦፍ ዘ ዴይ ምን ፕሮዲዩስ አደረክ ብትባል የምታመጣው ነገር ጥቂት ነው የሚሆነው። ያ ግን መሆን የለም። ብዙ ሰዓት ስለሰሩ ነው ያደጉት እንጂ የተለየ አይኪው ስለተገጠመላቸው አይደለም። አሁን ግን እግዚአብሔር ይመስገን ወደ ስራ እኮ እየገባን ነው። አሁን ሰው ይሰራል፣ ሲስተሙም ያሰራል። ብዙ ሰዓት ስንሰራ ሊስት ቤተሰብን ሊደጉም የሚችል ነገር ማታ ይዘን እንገባለን። የቤተሰብ ኢኮኖሚ ያድጋል። የቤተሰብ ኢኮኖሚ ሲያድግ ነው የሀገር ኢኮኖሚ የሚያድገው። ሃውስሆልድ ኢኮኖሚ ፋውንዴሽን መሰረት ነው ለጂዲፒ ለናሽናል ኢኮኖሚ ግሮስ ዶሜስቲክ ፕሮዳክት ለሚባለው የሁላችን ስብስብ ነው። ስለዚህ በነፍስ ወከፍ ደረጃ እያንዳንዱ ሰው ወጥቶ ስራ መስራት አለበት፣ ውጤት የሚያመጣ ስራ መስራት አለበት የሚል እምነት አለ። በመጀመሪያ ደረጃ ኢንተርፕሬነርሺፕ ራሱ ምንድነው? ስራ ፈጠራ እኮ እኔ በሁለት ክፍል ነው ከፍዬ የማየው። የሌለን ነገር ፈጥረው ወደ ስራ የሚገቡ ሰዎች አሉ። ኦልሬዲ ግን ያለን ነገር ወደ ቢዝነስ የሚቀይሩ አሉ። አሁን እኛ ያለውን ነገር ነው ወደ ቢዝነስ የቀየር ነው ማለት ዴይሊ የሚበላውን በየቤቱ ከድሃ ጎጆ እስከ ቤተ መንግስት የሚበላ ምግብ ነው ወደ ቢዝነስ የቀየር ነው። እንጀራ ሁሉም ይበላል። የኢትዮጵያ ምግቦችን ሁሉ
ሁሉም ይበላል ከሽሮ ወጥ ጀምሮ እስከ ዶሮ ወጥ። እሱን ነው ወደ ቢዝነስ የቀየረችው የኔ ባለቤት። ስለዚህ ኢንተርፕሬነርስ አንደኛ የሚፈጥሩ አሉ፣ በጣም ይደነቃል። የሌለን ነገር የሚፈጥሩ ያለውን ደግሞ ወደ ቢዝነስ የሚቀይሩ አሉ። ይሄ ነው። በዚህ ሂደት ውስጥህ መኖር አለበት። የምትሰራው ስራ አይተህ ኮርጀ ሰዎች ስለሰሩ የምትሰራው ስራ ብዙ አያስኬድህም። ውስጥህ ያላደገውን ያልበረታን ነገር ይዘህ መሄድ ይከብዳል። ያ የሚባለው ምንድነው? ቪዥን ማለት ነው። ያ ቪዥን ይዘህ ሰዎችን በዙሪያ ሼር ታደርጋለህ፣ አብረው የሚሰለፉ ሰዎችን ታዘጋጃለህ። የውስጥ ቻሌንጆች አሉ፣ የውጭ ቻሌንጆች ይኖራሉ። የውስጥ ማለት ማደራጀት፣ ቢዝነሱን፣ ሰዎችን ማብቃት፣ አብረው የሚሰለፉትን እንደ ደግሞ ሲስተም መፍጠር። እነዚህ ሶስት ነገሮች ቢዝነስ ስትሰራ ያስፈልጋሉ። ትክክለኛ ሰው አብረው የሚሄዱ ሰዎችን ማግኘት አለብህ፣ ማሰልጠን አለብህ፣ አብረው እንዲሄዱ ማድረግ አለብህ። ሁለተኛ ያው እነዛ ሰዎች ደግሞ የሚያርፉበት መዋቅር አለ፣ ስትራክቸር አለ። እሱን አጥንቱም ማለት ነው ማቆም አለበት ስትራክቸሩ። እዛ ላይ ነው ሰዎችን የምታስቀምጠው እና ሁሉን ደግሞ ሌግሊ ከመንግስት ጋር የሚያገናኝ ከህብረተሰቡ ጋር የሚያገናኝ ህጋዊ ጉዳዮችን መጨረስ አለበት። አሁን ደግሞ እያደክ እየጨመርክ ስትሄድ ሁሉ ቦታ ልትገኝ አትችልም። ሲስተም እንዲመራው መፍቀድ አለብህ። ቴክኖሎጂ መር መሆን አለበት። እነዚህን ካደረክ በኋላ ውጫዊ ነገሮች አሉ። ለምሳሌ የምታገለግለው ህዝብ፣ ከስተመሮች፣ ህብረተሰቡ አለ። ግብር መክፈል አለብህ። ምክንያቱም በነፃነት ገብተህ ወጥተህ የምትሰራው መንገድ ሲኖር ነው፣ ሆስፒታል ሲሰራ ነው፣ ትምህርት ቤት ሲሰራ ነው። ተነሰናስሎ ነው ሁሉ ስራ የሚሰራው እና አግባብ ባለው መንገድ ለግብር መስሪያ ቤት የሚገባውን ግብር መክፈል አለብህ። መፍትሄንም ያኔ ነው የምትጠይቀው። መፍትህን ትጠይቃለህ። በዚህ ሂደት ውስጥ የማይገቡ ነገሮች ሲኖሩ ትቆማለህ። ማለት ለምሳሌ መብትህን አትገዛም። የሚገባ ግብር እየከፈልክ ሁሉን ነገር አዘጋጅቶ ለሚጠብቅ የመንግስት አካል ግብር እየከፈልክ የሚያስፈልገውን ነገር እስካደረክ ድረስ አንተ በህብረተሰቡ ውስጥ ሼር የምታደርገው ነገር አለ። የሆነ የምትሞላው ጋፕ፣ እሱ ጋፕ ላይ መቆም፣ ክፍተቱ ላይ መቆም። ያን ጊዜ ህብረተሰብ ካንተ ጋር ይቆማል። ጤናማ የሆነ ስራ። ጤናማ ስራ ማለት ህዝቡን የሚጠቅም፣ የህዝቡን ኪስ የማይጎዳ፣ የህዝቡን ጤንነት የማይጎዳ ነገር ግን የህዝቡን ጊዜ የሚሸፍን ክፍተት ላይ ከቆምክ ቢዝነሱ እያደገ ይሄዳል። ቻሌንጆቹ የሚመጡትን ወደ መልካም አጋጣሚ እየቀየርክ መሄድ ነው። ምንም ነገር በዚህ ምድር ላይ ያለ ቻሌንጅ አይኖርም። እንዲያውም ቻሌንጅ ምንድነው መሰለህ? ፕላትፎርም ነው ለማደግ። የሆነ ቻሌንጅ ሲመጣ እንዴት አድርግ ያንን ነገር ልፍታው ብለህ ታስባለህ፣ ትጸልያለህ፣ ኢማጂን ታደርጋለህ። ሳታስበው ከችግሩ በላይ ራስን ታገኘዋል። that's the way you should go። በዛ መንገድ ነው መሄድ የሚቻለውና ተግዳሮት የሚያሸንፍ ሰው መሆን የለም። እንዲያውም አንድ ነገር ልበል። ምን ይላሉ አንድ መጽሐፍ ሳነብ don't throw back the stone that people throw onto you ይላል። take that stone, put it under your feet and step on it, make it a stepping stone ይላሉ። ቢወረወርብህን ድንጋይ መልሳት ወርውር። በሰዎች ላይ ድንጋዩ ወስደህ እግር ስር አድርገውና መረማመጃ አድርገው። እየተረማመርክበት ስትሄድ አንተ ከፍ እያልክ ትሄዳለህ። መልሳት ወርውር ነው የሚባለው። I take challenges as such የሚወረወርብህ ድንጋይ እሱን ካደረገህ ትወጣለህ። እኔ አገልግሎት ድሮ ፑልፒት ላይ መዘመር፣ መስበክ፣ ማስተማር እየመሰለኝ አንድ ቀን አገለግል ይሆናል ነበር። ጥሩ ጥያቄ ነው የጠየቀኝ። አንድ ኤድ ሲልቫሶ የሚባል የአርጀንቲናዊ መጋቢ ፓስተር ነው። በጣም የሚገርም ሰው ነው። የእሱም መጽሐፍ ካነበብኩ በኋላ ነው ላይት ያገኘው። አኖይንትድ ፎር ቢዝነስ የሚል መጽሐፍ አለ። ሁለተኛው መጽሐፍ ደግሞ ትራንስፎርሜሽን ቢጊንስ ፍሮም ዩ ዘ ቸርች ኢን ዘ ማርኬት ፕሌስ የሚል መጽሐፍ አለ። ኦ ካም ኦን ቸርች ኢን ዘ ማርኬት ፕሌስ አልኩ። ኢዘር ቸርች ኢን ዘ ማርኬት ፕሌስ እና በቃ ብርሃን ነው ይበራልኝ። ገበያ ቦታ ያለችው ቤተ ክርስቲያን የቷ ነች? ከሰኞ እስከ ዓርብ ወይም እስከ ቅዳሜ እዛ ህዝቡ መካከል ሆና የምትሰራው ቤተ ክርስቲያን ምን ይላል እዛ ቦታ ላይ? ዘ ኒኮላስ ቸርች ይላል። እሁድ የምትሰበሰበው ገበያ ቦታ ተበትኖ የነበረው ህዝብ እሁድ ይሰበሰብና ፓስተሮቹ ብሌስ አድርገውት ቻርጅ አድርገውት በቃሉ ባርከውት በጸሎት ባርከውት ደግሞ ይበተናል። የት? ገበያ ቦታ። ያ የገበያ ቦታ ምንድን ነው? ጨለማ ያለበት፣ ብርሃን የሚፈልግ፣ ጨው የሚፈልግ። ጨው መቼስ የት ነው የሚፈልገው ብትል ግልጽ ነው። ብርሃን የት ነው የሚያስፈልገው ብትል ግልጽ ነው። ጌታችን ኢየሱስ ክርስቶስ ደግሞ እናንተ የዓለም ብርሃን ናችሁ የምድር ጨው ናችሁ ብሏል። ስለዚህ እዛ ደሴት ውስጥ እየተቀመጥክ ጨው መሆን አትችልም፣ ብርሃንም መሆን አትችልም። እና ምን አለ ጌታ? ብርሃንን አብርተው ከእንቅብ በታች አኖሩትም፣
ከፍ ባለው ቦታ ላይ ያስቀምጣሉ አለ። የሚታየው ቦታ፣ የሚፈለገው ቦታ። ስለዚህ ስራዬ ለኔ ምንድነው እየወሰድኩኝ ለካ እያገለገልኩ ነው። አገልግሎቴ ለካ ቢዝነሴ ነው። ይሄ የምሰራው ቢዝነስ ለካ አገልግሎቴ ነው ብዬ በሙሉ ልቤ ልክ ፖልፒት ላይ ቆሜ ለመስበክ እንደምዘጋጅ ተዘጋጅቼ ነው የምገባው። ለምን? ይሄ የሚገለገለው ህዝብ ባለቤት አለው። የምታገለግለው ህዝብ፣ እኔ ምግብ የማቀርብለት ህዝብ ባለቤት አለው የሚል በቃ አመለካከት አለኝ። አደረብኝ። ባለቤቱ ማን ነው? ፈጣሪው ነው። ይሄን ህዝብ መበደል ፈጣሪ መበደል ነው። ፈጣሪውን በድሎ ደግሞ የሚተርፍ የለም። እሱ የምህረት አምላክ ብቻ ሳይሆን የፍርድም አምላክ ነው። ይፈርዳል። ያው መጽሐፍ የሚለው እሱ ነው። ስለዚህ አንድ ሰው ሪሊ በእግዚአብሔር ዘንድ ዕውቅና ምስክርነትን ማግኘት ካለበት በቅንነትና በእውነት ስራውን አገልግሎቱ አርጎ መውሰድ አለበት። ስራውን አገልግሎቱ አርጎ የማይወስድ ሰው ወይ ዋርድ ይሄዳል፣ የማይገባ መንገድ ይሄዳል። ያ መንገድ ደግሞ የትም አያደርስም። በህዝቡ ዘንድ አመኔታን አያስገኝም፣ በፈጣሪ ዘንድም ክሬዲት አያስገኝም። ስለዚህ የቢዝነስ ፍልስፍናን ማስተካከል ነው። የቢዝነስ ፊሎሶፊ ምንድን ነው? what is your philosophical base when you are work? መሰረታዊ ስራ ቅዱስ ነው። እሺ የስራ ርኩስ የለም፣ የስራ ትንሽም የለም። ስራ ቅዱስ ነው። ሰው ከመውደቁ በፊት እግዚአብሔር የሰጠው ነው። ከወደቀም በኋላ ስራ ቅዱስ ነው። ኃጢአት ነው ርኩስ። ስራን የምንሰራበት መንገድ ነው ወይ ርኩስ የሚያደርገው ወይ ቅዱስ የሚያደርገው። ስለዚህ እግዚአብሔር በተወሰነልህ መንገድ ይሄ ስራ ከእግዚአብሔር የተሰጠኝ ነው ብለህ ስትሰራ አንተ እያገለገልክ ነው። የትም ቦታ ሆንክ የት እያገለገልክ፣ ማንን? የሰጠህን። ማንን? እግዚአብሔር እንድታገለግለው የሰጠህን ህዝብ እያገለገልክ ነው። ያን ጊዜ ልትወርቅ አትችልም፣ ልትጣልም አትችልም። ተፈላጊነትም እየጨመረ ይሄዳል እንጂ አይቀንስም ነው ወይ? ስለዚህ እኔ ቅዳሜና እሁድ ቸርች አገለግላለሁ። ከሰኞ እስከ አርብ ደግሞ ስራዬን እሰራለሁ። ምን ማለት ነው? ያ ስራ ቅዳሜ ከሰኞ እስከ አርብ የምሰራውና ቅዳሜና እሁድ የምሰራው ለኔ አንድ ናቸው። የሆነ ጭንብል አውልቄ ወይም ካባ ቀይሬ የምቆምበት ስፍራ የለም። ያው በአንድ ማንነቴ እዛ የሚጠበቅብኝ እንሰራለሁ፣ እዚህ ደግሞ የሚጠበቅብኝ እንሰራለሁ። እና ይሄ በጣም መሰረታዊ ነገር ነው። ለኔ በጣም ችግር የፈታልኝ ብርሃን ነው የበራልኝ። የሆነ ለመቀደስ ሙከራ አላደርግም ቸርች ሲሄድ፣ እዚህም ደግሞ የሆነ ነገር አልሆንም። ያው አንዱ ሰው አንድ ነው። ያው አንድ ሰው አንድ ሆነ መገኘት አለብን። ይሄ ደግሞ ትልቅ ፈውስ ነው የሚያመጣው። ምንም ለማስመሰል የምታደርገው ጥረት አይኖርም። come on be yourself and do what God has given you to do period። ይሁን እና ስራ ቅዱስ ነው። እሺ